ሰላም ሰላም ይመስላል ቤተሰቦች እንደምን ሰነበታችሁ? እንደምን አላችሁ? በዛሬው ፕሮግራማችን እንግዲህ ቻናላችን ከስራ ቃለመጠይቅ ጋር በተያያዙ ሰዎች ማወቅ አለባቸው ብለን እናስባቸው ነገሮች በየጊዜው ባገኘነው አጋጣሚ ለማቅረብ እየሞከርን ነው። ስለዚህ በዛሬው ዕለት የምንመለከተው የሪሞት የስራ ቃለመጠይቅ ሲኖረን ምን ማድረግ አለብን የሚሉ ጠቃሚ ነጥቦችን እንመለከታለን። ሪሞት ወይም በርቀት ስራ መጠይቅ በሚኖረን ጊዜ እንዴት ነው የምናደርገው? ለምሳሌ በዙም ሊሆን ይችላል፣ በጉግል ሚት ሊሆን ይችላል፣ ስካይፕ፣ ማይክሮሶፍት ቲምስ የመሳሰሉ ነገሮች የስራ ቃለመጠይቅ በዛ እንድናደርግ ልንገደድ የምንችልባቸው ሁኔታዎች ሊኖሩ ይችላሉ። አሁን ዓለም ካለችበት ሁኔታ አንጻር። ስለዚህ ለእንደዚህ አይነት ቃለ መጠይቅ በምንቀርብበት ጊዜ በአካል ከምንቀርበው ቃለ መጠይቅ ይልቅ ለየት ያሉ ምን አይነት ነገሮች አሉ፣ እንዴት ይጠቅሙናል የሚለውን እንመለከታለን። ቻናሉን ማየት ስትጀምሩ ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እና ኮሜንት ካላችሁ ኮሜንት ማድረጋችሁን ቻናሉን አይታችሁ ከጨረሳችሁ በኋላ ከእናንተ የምንጠብቀው ይሆናል ማለት ነው። ስለዚህ ወደ መጀመሪያው ከመሄዳችን ጥያቄ እንሄዳለን። የርቀት ስራ ቃለ መጠይቅ ላይ 10 ጠቃሚ ነጥቦች ምን ምንድን ናቸው የሚለውን እንመለከታለን ማለት ነው። የመጀመሪያው ጠቃሚ ነጥብ ከቃለ መጠይቁ ቀደም ብለህ ለኢንተርቪው የምትጠቀምባቸውን ሶፍትዌር ማውረድህን ማረጋገጥ አስፈላጊ ነው። ቢያንስ ከ24 ሰዓት በፊት የምትጠቀምበትን መሳሪያ ሙሉ ባትሪ፣ ላፕቶፕ የመሳሰሉትን ነገሮች ባትሪ እንዲኖረው ማድረግ አለብህ። ከ10 ደቂቃ በፊት ወደ አፕሊኬሽኑ ገብተህ መጠበቅ ይኖርብሃል ማለት ነው። አንዳንዴ ኮኔክሽን እምቢ ሊል ስለሚችል ቀደም ብለህ ሎግኢን አድርገህ መጠበቅ የተሻለ ይሆናል ማለት ነው። የመጀመሪያው ነገር ማድረግ ያለብን በቃለ መጠይቁ ዙም ነው የሚጠቀመው፣ ቲም ነው የሚጠቀመው፣ ጉግል ሚት ነው የሚጠቀመው የሚለውን ለዛ ጠቃሚ የሆነውን አፕሊኬሽን ማውረዳችን፣ ላፕቶፓችን ኦር ሞባይልም ከሆነ ባትሪያችን ፉል መሆኑን ማረጋገጥ አለብን። ስለዚህ ይህን ነገር ማድረግ ይኖርብናል ማለት ነው። ሌላኛውና ሁለተኛው ጠቃሚ ነጥብ ደግሞ የምንቀመጥበት ቦታ ወይም ኢንተርቪው በምታደርግበት ጊዜ የምትሆንበትን ቦታ መምረጥ አለብን። ስለዚህ አንድ ይህ ቦታ ምን ያስፈልገዋል? የመጀመሪያ ቦታው በጣም ጸጥተኛ መሆን መቻል አለበት። ከአካባቢ የሚመጣ የሚረብሽ ድምፅ ኢንተርቪውን ሊያስተጓጉል የሚችል ነገር አለመኖር ማረጋገጥ አለብህ። ሌላ ኢንተርኔት መስመሩ የምጠቀምበት ዋየርለስ የሚሆን ዋይፋይ በጣም ስቴብል የተረጋጋ ኢንተርኔት መስመር ያለው ቦታ ላይ መሆነ ማረጋገጥ ይኖርብሃል። የክፍሉ ብርሃን ሁኔታ በጣም ጥሩ መሆን መቻል አለበት። አንተም በደንብ አድርጎ ፈታኞች ወይ በርቀት ቃለ መጠይቅ አድራጊዎች ሲያዩ ጥሩ የሆነ ብርሃን ያለበት መሆኑን ማድረግ መቻል አለብህ ማለት ነው። ሌላኛውና ሶስተኛው የምንመለከተው ደግሞ ማይክሮፎንህን፣ መነጋገርን፣ የድምፅ ስርዓቱን ሞክረው። ስለዚህ አንተ የምትጠቀምበት መሳሪያ ኦር ላፕቶፕ ኦር ሞባይል በትክክል ፕሮፐርሊ እየሰራ መሆኑ ቴስት አድርገው። እነዛ አንተን ሊያዳምጡ እንደሚችሉ የምትጠቀምባቸው ነገሮች ሄድሴትም አድርገህ ትጠቀም ከሆነ እነዛ ነገሮች ትክክለኛ ድምፅ እያወጡ መሆናቸውን ቼክ ማድረግ ይኖርብናል ማለት ነው። አራተኛውና ጠቃሚው ነገር ደግሞ በቤት ወይም በቢሮ የሚረብሹ ነገሮች አለመኖራቸውን አረጋግጥ። የምትሆንበት ቦታ ምረጥ ስንል ቅድም እንዳየነው በሁለተኛው ቦታ ላይ ቤትህም ሆነ ከሆነ ቢሮውም አካባቢ ሆነ ከሆነ የሚረብሹ ነገሮች፣ ድምፆች፣ መሀል ላይ ሰዎች እየገቡ እየወጡ ኢንተርፌራንስ፣ ዲስትራክሽን የሚፈጥሩ ነገሮች አለመኖራቸውን እርግጠኛ ሆነ ነው መቀመጥና ለቃለ መጠይቁ መዘጋጀት ያለብህ ማለት ነው ወይ ያለብሽ። ሌላኛው የምንመለከተው አምስተኛው አለባበስ ስርዓታችን ነው። ልክ
በአካል ቀርበን እንደምናደርገው ኢንተርቪው በርቀት ቃለ መጠይቅ አድራጊዎች ሰዎች አለባበሳችን ስርዓት የተሞላበት ለፕሮፌሽናል ስራ እንደሚሆን ልክ ወደዛ ስንሄድ ወንዶች ሱፍ፣ ከረባት፣ ፀጉራቸውን በስነ ስርዓት ተቆርጦ አድርገው መሄድ አለባቸው እና እዚህም ላይ በሪሞት ቢሆን አለባበስ ስርዓት የጠበቀ አለባበስ ለብሰ ነው ኢንተርቪው ላይ መቅረብ ያለብህ ማለት ነው። ካሜራ ላይ በሚመለከተው ሰዓት ያለ አለባበስህ በጣም ንጹህ የሆነ የተስተካከለ መሆን መቻል አለበት ማለት ነው። ሌላኛው የምንመለከተው ወደ ስክሪኑ ሳይሆን ወደ ዌብ ካሜራው መመልከት አለብን። አሁን ኢንተርቪው በምትደረግበት ጊዜ ወደ ስክሪኑ የምታይ ከሆነ ያንተን እይታህን ሰው በተቃራኒ ሳይድ ያለው በትክክል ላይ ስለ ወደ ዌብ ካሜራው አይተህ ምላሽ ወይ ከእነሱ ጋር የምትነጋገር ከሆነ ግን ያንተ ሙሉ እይታ ይኖራቸዋል። በምን አይነት ሁኔታ ውስጥ ነው እየመለስክ እንደሆነ ሊገነዘቡ ይችላሉ። ስለዚህ እይታህን ወደ ኮምፒውተር ስክሪን ሳይሆን ወደ ዌብ ካሜራ ማድረግ አለብህ ማለት ነው። ሌላኛውና ሰባተኛ የምንመለከተው የመጀመሪያው ጥያቄ ተዘጋጅ። የመጀመሪያው ጥያቄ እንደተለመደው እንዳየናቸው የተለመዱ ጥያቄዎች ራስህን አስተዋውቀን እስኪ የሚል ጥያቄ ነው የሚቀርበው። ስለዚህ ይህንን ጥያቄ በምትመልስበት ጊዜ ተዘጋጅተህ መግባት። በምን መንገድ ነው የምትዘጋጀው ከተባል ሲት የሚባል ቴክኒክ አለ ተጠቅመህ። ሲት ማለት ስኪልህ ምንድን ነው፣ ኤክስፒሪየንስህ ምን ይመስላል፣ አቺቭመንትህ ምንድን ናቸው፣ ታይፕ ኦፍ ፐርሰን ምን አይነት ሰው እንደሆን የሚገልጹ ነገሮች ላይ ራስህን ለመግለጽ ተዘጋጅተህ መግባት አለብህ ማለት ነው። እኔ ይሄ ችሎታ አለኝ፣ ስኪል አለኝ፣ ኤክስፒሪየንሲ እንደዚህ ነው፣ ያስመዘገብኳቸው ውጤቶች ይህን ይመስላሉ፣ ስብዕና ኦር ፐርፐስ ምን አይነት ሰው እንደሆንክ ደግሞ በሚገልጽ መልኩ ለራስህ ዝግጅት አድርገህ በስነ ስርዓት መግባት አለብህ ማለት ነው። ሌላኛውና ቀጣይ ዝግጅት የሚፈልገው ጠቃሚ ነጥብ የሰውነት እንቅስቃሴና የቃለ መጠይቅ ቴክኒክ በምታደርግበት ጊዜ የሰውነት እንቅስቃሴ በጣም ቀጥ ብለህ መቀመጥ አለብህ። አንደኛ ፈገግታ ሊኖር ይገባል። ቃለ መጠይቅ አድራጊን በስነ ስርዓት አዳምጥ። ሁሉንም ነገሮች በአዎንታ ተመልከት። በቃለ መጠይቅ ውስጥ የሚሰነዘሩልህ በተቃራኒ ሳይድ የሚኖሩት ነገሮች ይህን ለማለት ኔጌቲቭ ነገሮችን ትተህ በፖዘቲቭ በቀናነት በአዎንታ በመመልከት ምላሽ ለመስጠት መዘጋጀት አለብህ ማለት ነው። በሌላኛው ጠቃሚ ነጥብ እና የሰውነት እንቅስቃሴም በጣም የተስተካከለ ቀጥ ያለ መሆን አለበት። ፈገግታ ሊኖር አይገባም የሚለውን ነጥብ ነው ማለት ነው። ዘጠነኛውና ጠቃሚው ነው ብለን የያዝናቸው ነጥቦች ደግሞ ለእነዚህ ለሚከተል ጥያቄዎች ዝግጅት አድርገህ መግባት አለብህ። ራስህን አስተዋውቅ ስትባል፣ ከኛ ጋር ለመስራት ለምን ፈለግ የሚል ጥያቄ ስትጠየቅ ለዚህ ምላሽ አዘጋጅተህ መግባት። ይህንን ለመመልከት ከአሁን በፊት የሰራናቸው ቪዲዮዎች ወደኋላ ተመልሳችሁ ማየት ትችላላችሁ። ከኛ ጋር ለመስራት ለምን ፈለግ፣ የአንተ ድክመት ምንድን ነው፣ ጥንካሬዎችህ ምንድን ናቸው፣ አሁን ያለህበት ስራ ለምን መልቀቅ ፈለግ፣ እኛ ለምንድን ነው የምንቀጥረህ፣ የምንቀጥሩና ስለ ድርጅታችን ምን ታውቃለህ፣ ለዚህ የስራ መደብ የሚሆን ምን ጠቃሚ ስራ እንዳለ። ስለዚህ ከአሁን በፊት በሰራናቸው ጥያቄ ቪዲዮዎች ላይ እነዚህ ጥያቄዎች በምን መልኩ መመለስ አለባቸው የሚል ቪዲዮዎች ስላሉ እነሱን ወደኋላ ተመልሳችሁ መመልከት ይቻላል ማለት ነው። ሌላኛው ጠቃሚነት በመጨረሻ የምትጠይቃቸው የተወሰኑ ጥያቄዎችን አዘጋጅተህ ግባ። ስለ ድርጅቱ የስራ ባህል ምን ይመስላል ሊሆን ይችላል። ቀጣይ እቅዳችሁ ምን ይመስላል ሊሆን ይችላል። ሌሎች አንተ እንዲብራሩ የምትፈልጋቸው ነገሮች ከጥያቄው ተነስተህ እነዚህን ይዘህ ወደ ቃለ መጠይቁ መግባት ይኖርባል። ስለዚህ በእነዚህ መንገድ ከተዘጋጀ የማለፍ እድል በጣም አስተማማኝ ነው ማለት ነው። ለዛሬ ያዘጋጀነውን እዚህ ላይ
ጨርሰናል። እንደተለመደው ቻናሉን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሌሎች ከዚህ ሊያተርፉ የሚችሉ ሰዎች ስለሚኖሩ ይህንን ሼር በማድረግ እንደተለመደው ሌሎች እንዲደርሱ አድርጉ። ቻው ቻው።